በጣም ነው የሚያስጠላው። የምሬን በጣም ነው። ሰላም ሰላም የቻናል ቤተሰቦች እንዴት ናቸው? ውዶች ሰላም ናቸው ወይ? ሰላም ነኝ፣ ጌታ ይመስገን። እኔ ቦታ ያላችሁ ሰላም የእናንተ ቦታ አላችሁ ብዬ ተስፋ አድርጋለሁ። ስራ ሰላም ነው ወይ? ጌታ ይመስገን እኔ ጋር ሁሉ ሰላም ነው። ውዶቼ ሳይ ስራ ያርጉ፣ ሼር አድርጉ፣ አበረታቱ። አመሰግናለሁ ውዶቼ። ሳይ ስራ እያረጋችሁ ሰዎች በጣም ነው የሚያመሰግናችሁ በልብ ማለት ነው። ያረጋችሁት ነገር ይደብራል። እሺ አይደብርም። ልክ አልሰራንም እኮ ጥሩ ስራ አልሰራንም እኮ አውቃለሁ። ግን እንደዚህ ያስከፋሃል ብለን ደግሞ አስበን አይደለም። ድንገት ስታይኝ ደስ ይልሃል ብዬ ነው አንተን ሰርፕራይዝ ለማድረግ ነው። እኔ በቃ ያችሁ ልክ አይደለሁም ነበር የምር ሁለታችንም ነን። ግን አሁን አንተ ደግሞ አትበል። ሁለታችንም ተነጋግረን ማለት በቃ ትንሽ አስደንግጠ ነው ከዛ ሰርፕራይዝ እናደርገዋለን ብለን አስበን ነበረ። ግን እንደጠበቅነው አልሆነልንም። ነገሮች በሙሉ ተበላሹ። ያሰብነው ሌላ፣ የሆነው ነገር ሌላ ነበረ። ተናዶብናል። ቢናደድም ተናዶ ይሁን አናውቅም። በመጀመሪያ ገንፎ አላውቅም። እኔ እንጃ እንደዛ ብዬ ስደውልለት ምን ብዬዋለሁ? ግን ስትደውል እነግሬዋለሁ እንዴ? አልነገርኩም። ሳትነግረው ግን ቶሎ በላ ችግር ተፈጥሮ ፈልጌሃለሁ አይነት ነገር ነው ያወራኸው። ከዛ በኋላ መጣ። ሲመጣ ደግሞ የነገርከው ነገር ስለ እኔ ነበር። እኔ ደግሞ የዛን ቀን አልደወልኩለትም። አይደራደርም። ምን አድርጌ ራሱ እንደሆነ አይ እኛ በቃ ፕራንክ ነው፣ ሌላ ጊዜ እንደምናደርገው እንደዛ ይሆናል ብለን አስበን ነበር አይደለ? ሁለታችንም። ግን ደግሞ እንደዛ እንደጠበቅነው አልሆነም። ደብሮኛል የምር። ደግሞ ናፍቆኝ ነበር የመጣሁት። አስበው። ግን ደግሞ ተናደደ። በጣም ነው የተናደደው። እንደዚህ ሲናደድ ሁላ አይቼው አላውቅም። ሁላ አለመምታቱ እኔን ቢመታኝ እኔ ደስ ይለኝ ነበር። መቶኝ እንደዛ ትቶን ከሚሄድ አይ ያው እሱ ታውቀው የለም ከሰው ጋር ምናምን መደባደብ ምናምን ሰው ማስቀየም ደስ አይለውም። ትቶ መሄድን ይመርጣል። ለዛ ነው ትቶን የሄደው። ግን እኔ በግሌ ደብሮኛል። እኔም በጣም ነው የደበረኝ። እኔ አንተን አዝናናለሁ ብዬ አንተን ሰርፕራይዝ አደርጋለሁ ብዬ ነበር እንደዛ ያደረግኩት ይመስለኛል። ሳልደውልለትም ስለመጣው እና ደግሞ አልደወልኩለትም። እሱ የጠበቀው ነገር እና ያሰብኩትን ነገር በቃ ከአንተ ጋር ሆኜ ትንሽ አስጨንቄው ምናምን ሰርፕራይዝ አድርገዋለሁ ምናምን ብዬ አስቤ ስለነበረ ለዛ ሳልደውልለት ነበር የመጣሁትኝ። ቅድሚያ አንተ ጋር ደውዬ አንተን አግኝቼ ምናምን ከዛ ደግሞ እንደዛ አይነት ነገር ተዘርፋለች የሆነ ነገር ምናምን ብለን ከባዘርኩ እኮ ነው እኔ ራሴ አንዴ ፖሊስ ጋር ነው አለው። ፖሊስ ነው የደወለልኝ አልኩት። አይ ፖሊስ አይደለም የደወለልኝ አላውቅም፣ ዘራፊዎቿ ቢሆኑስ እያልኩት ነበር። ብቻ እኔ ራሴ በጣም ተጨናነቀ። እኔ ራሱ ቪዲዮን ሳየው ከመጣ በኋላ ያለውን ቪዲዮን ሳየው እኔ ራሴ በቃ ልክ አልሰራንም አልኩኝ። ምክንያቱም በጣም እየተጨናነቀ ነበረ እና ቡቡዬ በጣም ይቅርታ፣ በጣም ይቅርታ። በጣም ነው የምንወድ፣ በጣም ነው የምናከብርህ። እኔ ለአንተ ተረዳን። በቃ እኔ ለአንተ አስቤ ነው። በቃ ሰርፕራይዝ ልናደርግህ አንተን ለማስደሰት አስበን ነበረ ይሄ ሁሉ ነገር ስናደርግ የነበረው። ያው ስታየኝም የሆነ አላ ድንገት ስታየኝ ደስ ይልሃል ብዬ አስቤ ነበረ እና በቃ ብቻ እንደጠበቅኩት አልሆነልኝም። አስቀይሜሃለሁ የኔ ውድ፣ በጣም ይቅርታ። አሁን ደውልለት፣ ያንተን ስልክ ያነሳልሃል። እንደለመደብህ ደውልለትና አጋጣሚ በቃ ብሩክ ይቅርታ። አዎ ያስቀየምናቸውንም አንዳንድ ቤተሰቦች ይቅርታ ለማለት ነው የመጣ ነው ዛሬ እና ይሳካልናል ብለን እናስባለን። በደንብ ነው የሚሳካ። ቤተሰቦች ቢሆን ተኝተ እና እንዴት ነው እንደዚህ እሺ የተናበናት ፈልግ ቤት ነው ተነጋገ እሺ ነው አታደ እኔ ያሉት ምሳ ልጋብዝ በጌታ ቡቡ። እኔ ደብሮኛል። አሁን እኔ ከአንተ ጋር ሳላወራ አይደብርም? እኔ ከተኝቼ ያለው ወቅት እና እሺ ታዲያ እንደ ፈልጌ እኮ ነው ምሳ እንብላ መጥቼ እና ችግር የለውም። እኔ ሌላ ነገር አድርጋለሁ። ምሳ እንበላለን። እኔም አልበላውም። የት ሆነ ነው እንትን እዛ ሰፈር 03 ሰፈር ሻፍት ነው ግን
ጓብለ ተናዷል፣ ደብሮታል። ይኸው ቤት በዚህ እስከዚህ ሰዓት ድረስ አሁን እኮ ምሳ ሰዓት ራሱ አልፏል። እስከዚህ ሰዓት ድረስ ተኝቷል። አንቺን ማየት ከቀረ ሕይወት ምኑ ሰመረ? ጥፋተኛው ገላ ተቀጣ ተማረ። ዛሬም ጾመኛ ነው ሲያስብሽ አደረ። አንቺን ማየት ከቀረ ሕይወት ምኑ ሰመረ? የእኔ ሕይወት ያላንቺን አይደምቅም ባዶ ነው። ስም የለኝም እኔ ከጠሩኝ ባንቺው ነው። አብሬሽ ያለው ለበደልኩሽ በደል በእንባ ብመለስም የሚያንሰኝም አይደል፣ ማንባቴ የሚያንሰኝም አይደል። የእኔ ሕይወት ያላንቺን አይደምቅም ባዶ ነው። ስም የለኝም እኔ ከጠሩኝ ባንቺው ነው። አብሬሽ ያለው ለበደልኩሽ በደል ናቸው። እኔ አልፈልግም። እሺ እግር ስር ልንበርከክ አልፈልግም። እንደዚህ ቀልድበት ነሽ። ሰላም በሉ፣ ሰላም በላቸው። እሺ አይክፋክ። ኧረ ሰላም በላቸው። እሺ ቤተሰቦች ሰላም፣ እንዴት ናችሁ? የልጅ ስራ በጣም ትሰራላችሁ ምናምን። ይቅርታ በጣም እንደዛ እኮ አስበናል ነበር። በክፋት አስበን እኮ አይደለም። ፈለገ እንደዚህ አይቀለድም። በቃ የምቀልዱበትን ነገር እንኳን ለዩ። እኔ ደግሞ እንዴት ፋራነት እንዴት እንደሆነ ያሳያቸዋለሁ። እንዴት መቀለድ እንደሚቻል እኔ ያሳያቸዋለሁ። እሱ ማርያምን በጣም ነው የሚያስጠላው። የምሬን በጣም ነው የሚደብሩ ያደረጋችሁት ነገር። እሺ አይደብርም። ልክ አልሰራንም እኮ ጥሩ ስራ አልሰራንም እኮ አውቃለሁ። ግን እንደዚህ ያስከፋሃል ብለን ደግሞ አስበን አይደለም። እኔም ፍጽም ምንድን ነው የጠበቃችሁት ታዲያ? ማለት በቃ አላ የጠበቃችሁት እኔ እኮ በቃ ድንገት ስታይኝ ደስ ይልሃል ብዬ ነው አንተን ሰርፕራይዝ ለማድረግ ነው። ደስ ብሎኛል። እሺ አይክፋክ። ደስ ብሎኛል። ደስ ብሎኛል። ተናደሃል እኮ። ኧረ ኖርማል ነው በቃ ችግር የለውም። ቤተሰቦች ፊቱን ይዩት እስኪ በእግዚአብሔር። እሺ ታዲያ እንደዚህ እንቀጥል? ታዲያ እንደዚህ ተናደን ተጎረባብጠን እንቀጥል? ችግር የለውም። ደግሞ እስካሁን ድረስ ቤት ተኝተህ ምግብ በልተሃል? ኧረ እኔ አልፈልግም። ኖርማል ነው በቃ። ምንድን ነው የምትሉኝ? ለዚህ ነው የጠራችሁ? ይቅርታ በቃ እኔ እኮ ምንም እንደዚህ ፊትህን ከስክሰህ አይደለማ። እንደዚህ አይነት ይቅርታ ማድረግ አለ እንዴ? በቃ እኔ አንዴ በቃ የሚያስጠላ ሙድ ውስጥ ገባሁ እኮ በቃ። እሺ እንዴት ከዛ ሙድ እንውጣ። ራሴ ካልተረጋጋሁ ልውጣ አልችልም። እሺ ይቅርታ። ችግር የለውም። እኛ እኮ ስራ አልሰራንም። አንተ እኮ ልክ ችግር የለውም ነው ያልኳችሁ። በቃ እሺ ችግር የለውም አይደለም። ፊትህ ልክ አይደለም። ደብሮሃል እኮ በጣም ይደብራል። አስደብራለሁ። ደግሞ ክሰዋለሁ እንክሰዋለና እኔ ያስፈልግ ደግሞ ቃል ገብቻለኝ። ቪዲዮ ታይዋል። ከዛ የፈለግከው ቦታ ውስጥ ያዝናናሃለሁ። ችግር የለውም አይደለም። የፈለግከው ቦታ የት ነው የምትፈልገው? የትም ሄድ አልፈልግም። ኧረ ሳቅ ቡቡ እንዴ እንደዚህ አቱን በእናትህ። እኔ ምን ሆንኩኝ? በቃ ኖርማል ሰው እኮ ነኝ አይደል? ምንም ኖርማል ሰው አይደለህም። ተናደህብኛል። አልተናደድኩም እንዴ አልናፈኩም እንዴ? ሐዋሳ ቆይቼ እኮ ነው የመጣሁት። ሀይሚ ትቼዋለሁ። ስንት ቀኔ ነው? 4 ቀን ከ3 ቀን በኋላ የመጣሁት። እኔ እኮ በቃ ትቼዋለሁ ነው ያልኩሽ። ሌላ ምንም አላልኩም። ፊትህ ደግሞ እንደዚህ አይደለም። አንዴ ደብሮኛል። ምን ላደርግሽ? እሺ አይደብርም። የት ልውሰድሽ? የት ላዝናና? እንዳይደብርህ ምን ላድርግልሽ? አልፈልግም እና እንደዚህ ደብሮኛ ነው የደብራ ነው። እኔ ያደበረልሽ ምን ላድርግ? እኔ አሁን ወደ ራሴ መመለስ ሁላ እኮ ይከብደኛል። በቃ እንዴ ተናድጃለሁ አይደል? በቃ ማን ነገር ስትለኛ ይከብደኛል። ለምንድን ነው የማትረዱት እናንተስ? እኔ እኮ ሳልረዳ ቀርቼ አይደለም፣ ግን እንደዚህ እንድትናደድ አስበን አይደለም። ማለት ማወቅን ያለብህ ነገር እሱን ነው። ቀለል አድርገን አስበናል። እንደዚህ ያደረግነው እንደዚህ ይፈጠራል ብለን አላስብም። እሺ እኔ እሺ እኮ ነው ያልኩት። ምንድን ነው እሺ እኮ ነው ያልኩት። እሺ አይደለም እንደዚህ ሆነ። ይኸው ፊትህ ሁሉ ምን ልበልሽ? ንገሪኝ። እንዲህ በል በይ። ፊትህ እኮ ልክ አይደለም። እኔ እኮ በቃ ሚሽ ነው ያልኩት። ምንም ፊትህ ልክ አይደለም። እንደዚህ አይነት ይሄንን በል ስላልኩ እንድትል አይደለም። በቃ
ይህንን በልበኝ እያለኝ ነው እኮ እኔ እሺ ያልኩኝ እኮ። እሺ ይቅርታ ተብሎ ምንድን ነው የምትለው? እንደዚህ ታዲያ ይቅርታ ተደርጎልን እንደዚህ ከሆንክማ ይደብራል። እኔ በቃ እኔ ፈልገው አሁን ዛሬ ለምሳሌ ቀን ሙሉ ቤት ተኝተህ ነው ያልከው። አንቺ ከፍቶሽ የሆነ ነገር መቶ እንዲህ ይሆናል። አንቺን ለማስደሰኝ ሞክር፣ ደስተኛ ትሆኛለሽ። አይደለም እንደደነገጥክ እኮ ይገባኛል። ልክ እንዳላደረግንም ይገባኛል። ግን ደግሞ ፈገግ በል በቃ። አሁን ስትመጣ ራሱ ሰላም ያልከኝ ጓ ብለህ ነው ምናምን። የምር ፊትህ እኮ ጓ ብሏል አይደል? በጣም ተቆጥቷል። እና ደግሞ አኩርፈሃል። ውስጥ ሰላም አይደለም። በሰዓቱ ምን አይነት ስሜት ውስጥ እንዳስገባነው አናውቅም። ያናድዳል ነገሩ። በእርግጥ ልክ አልሰራንም፣ ግን ደግሞ እንደዚህ እንድትሆን አይደለም። እየሰማኝ ነው። በቃ በእናትሽ እሺ። እኔ ጥሩ ሙድ ላይ አይደለሁም። እሺ እኮ ነው ያልኩት። በቃ እሺ፣ ችግር የለውም። እሺ በደንብ ሰላም በለኝ። እሺ ወዴት ሙድ ልግባ? በቃ ወደ ዶሮ በቃ ፏ በል። በቃ እኔ አሁን አልችልም። ለምን ደግሞ አትችለው? በቃ እኔ ጥሩ ሙድ ላይ አይደለሁም። ይቅርታሽን ተቀበል። እኔ ያልተጣላሁሽም። እሺ እንደዚህ አይደል? እኔ ያልተጣላሁሽም ብለህ አይደለም እንዴ? ለምንድን ነው የምታስጨንቁኝ? እኔ ያልተጣላሁሽም። ተጣልተኛል። አልተጣላሁሽም። ያልተጣላ ሰው ነው እኮ እኔ ያልተጣላሁሽም ብሎ እንደዚህ በቃ ተውት። በቃ እሺ፣ እኔ አጨቅጭቁኝ። በቃ እሺ። እኔ ወደ እንትን መመለስ አልችልም አልኩኝ። በቃ እኔ አሁን በአንዴ እንዴት ትወጫለሽ? አንቺ ከተናደርሽበት ካለሽበት ስሜት ትወጫለሽ። እኔ ደግሞ እኔ አልወጣም። በቃ እኔ እኮ እሺ ያልኩሽ። በቃ ይቅርታ አልሽኝ፣ እሺ ያልኩኝ። ሌላ ምን? እሺ ይቅርታሽን እኮ ተቀብያለሁ። ሳቅልኛ ታዲያ እንዲህ የሚባል ነገር አለ? ኧረ በእናታችሁ እንደ ልጅ አድርጋችሁ። በቃ እንደ ልጅ አይደለም። በእናትህ እኔ መቼም ቢያልኩኝ እኔ እሺ ታበቃ ታረቀ። እሺ እንብላ፣ እሺ እንብላ። እንደዚህ እየተናደደ ነው። ሊደበድበኝ ነው እንዴ ቡቡዬ? እሺ ሰላም በለኝ። ይባስ እያናድጋችሁ በደንብ እሺ ሰላም በለኝ። እኔ ትናንት እኮ ሰላም አላልኩም። እሺ ነይ ብልሽም እሺ ለምን አልሽኝ ልትይ ነው? ነይ እሺ ብልሽም ባብላ አይደለም። እሺ በቃ ሀይሚ በእናትሽ ተይኝ። በቃ እኔ እንትን አልችልም። እውነት በቃ ችግር የለም። ይቅርታሽን ተቀብያለሁ። አይበቃም ሌላ እሺ ማለት ነው የደበረሽ አይደለም? እሺ ማለት ሳይሆን ፊት ልክ አይደለም። ይዘለኝ አንተ ልጅ እንዴት ነው እንደ ልጅ የሚያደርገው? አንተ ልጅ ለምን አታርፍም? በእናትሽ ጥሩ ሀሳብ እኮ ነው ያመጣው። አሁን እንደገበረው ሰው ነው። እሺ ታርቀናል። ለምን አንሄድም? በእናታችሁ እኔ ባስ እያስጨነቃችሁ ነው። እግዚአብሔር እሺ ለምን አንሄድም ምናምን ብለህ ነው እንዴ? ታዲያ ጓ እያልክ እኮ ነው ቡቡ። በእናትህ እኔ እሺ ያው ደብሮኛል። በቃ እኔ አልዋሻችሁም፣ ደብሮኛል። እሺ አይደብረው በቃ እኮ በቃ እኔ እኮ ይቅርታሽን ተቀብያለሁ። ሀይሚ እኔ ቶሎ ወደ ራሴ መመለስ አልችልም። እስካሁን ድረስ ቁርስ ሳበላ ምሳ ሳበላ፣ አሁን እኮ ምሳ ሰዓት እራሱ አልፏል። ጥሩ ስራ አልሰራም አይደል? በቃ እናደንሃል። እስካሁን ድረስ መተኛት ቤት ውስጥ ምንድን ነው? እኔ ነኝ አሁን መናደድ ያለብኝ። ምን አድርግ እንደምትይኝ ያልገባኝ። ምን አድርግ አይደል? እኔ ምንም አድርግ አላልኩም። ይቅርታ እኮ ተቀበልኩኝ። እሺ በቃ ሌላ ምን አለ? በቃ ቤተሰብ ይቅርታ አድርጉልኛል፣ እናንተም ይቅርታ አድርጉልኝ። በቃ ችግር የለውም። እኔ አሁን በቃ ባህሪን አታውቂውም እና ነው እንጂ አውቀዋለሁ። ቶሎ አትናደድ በእናትህ፣ ጨጓራህን ያመሃል እንዴ አንተ። ለምንድን ነው ቶሎ የምትናደደው? አሁን ትናንት እንደዛ ጓ ብለህ ስትሄድ የሆነ ነገር ብትሆንስ? እኔ ራሱ ጸጸቱን እችላለሁ። እና እርሱን አታስቢም ነበር ያን ነገር? እንደዛ ምን ስሜታዊ መሆን የለብህም። በህይወት ውስጥ ሁሌም ቢሆን የሚያናድድ ነገር ይገጥመሃል። እሱን ነገር እንትን ማለት አለብህ። ገባ? እንደምትወጪው ነው ይሻል አይደለም? ነገሮችን ረጋ ማለት የሆነ ነገር ተፈጥሮ ነው ይሻሉ እንደምትወጪው አንቺ አይደለም። ቡቡ እንደዚህ አትበላይ፣ አታስፈራራኝ። ምንም ነገር አይደለም። እኔ መወጣት አልችልም። እኔ እንዳንተ አይደለሁም። ጠንካራ አይደለም። ኧረ ፎቅ አትያዝብኝ። ሌላ ነገር እንትን ለማለት እንዳታስብ። እኔና ፍፄ ባደረግነው እኔ እና እሱን ሌላ የሆነ ነገር እንዳታስብ። ትቼው ላንቺኔ ልኖርና ተደላድለሽ እንድትኖሪ ሁሉንም ተይውና ለእኔ ምለው ሳይኖረኝ ሁሉ ላንቺ የሰጠው በሰላም ረክቼ